በአዲስ አበባ ከተማ ከ50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁ ተገለጸ። በመንግስት አስተባባሪነት 50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት ማጠናቀቁን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ገልጿል። ቢሮው ይህን የገለጸው በአዲስ አበባ ምክር ቤት ለመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸም ባቀረበበት ወቅት ነው። የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸም ያቀረቡት የቢሮ ኃላፊ ወይዘሮ ቅድስት ኃይለ ጊዮርጊስ ቢሮው በዝግጅት ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ማሳደግ የሚያስችል ተግባራትን ማከናወኑን ጠቅሰዋል። በዚህም በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋል ብለዋል ኃላፊዋም። በማህበር የተደራጁ 65 ማህበራትም ከ5000 በላይ ቤቶች ግንባታን መጀመራቸውን ነው የገለጹት። የመንግስት ሰራተኞችን ከቤት ልማት ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት መጠናቀቁም ተብላክቷል። የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶም ያበበ በበኩላቸው ቢሮ የመምህራን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመረው ተግባር የሚበረታታ ነው ብለዋል። አገልግሎትን በማዘመንና ፕሮጀክቶችን በቴክኖሎጂ ታግዞ በመምራት ረገድም የተሻለ አፈጻጸም መታየቱን ገልጸዋል። በጋራ መኖሪያ ቤቶች የመሰረተ ልማት አቅርቦትን ማሟላትን በቀጣይ ትኩረት ተደርጎበት በቅንጅት መስራት እንደሚገባም ነው ዶክተር አቶም ያሳሰቡት።